ዘንድሮ ዩቱበሮች ሁሉም ታማሚዎች ናቸው። ሐኪም ቤት ያልገባ ጥርስ ያልተፈነቀለ የለም ማለት ነው። ሰላም ሰላም የመሲቱ ቤተሰቦች እንዴት ናቸው? ደህና ናቸው? ሁሉ ሰላም ነው ያለው። በጣም ደህና ነኝ ያለው። በጣም ጠፍቻለሁ። እንግዲህ በጣም ቁርጥ አድርጉልኝ። ለቤት አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እንደ በፊት ያው ሰብስክራይብ እያነሳ ነው። ዩቱቤ ትንሽ ችላ ችላ አድርጌያለሁ ማለት ነው። አሁን ደግሞ እንግዲህ በቻልኩ አቅም በየቀኑ ባይሆን እንኳን በሳምንት አንድ ቪዲዮ ለቃለሁ ብዬ አስባለሁ ማለት ነው። እነዚህ ዩቱበሮች ደግሞ ዛሬ በህመም አሳለፉ ናቸው። በጣም ከባድ ህመም ያጋጠሙ ናቸው። በኢትዮጵያ እርዳታ ህዝብ ገንዘብ የታከሙ ናቸው። ወዮ በላቸው አለ። ወዮ በላቸው፣ ወዮ በላቸው። እናንተ ሰው እንደዚህ ማናለ? እዚህ ዩቱበር ሁሉ እድሜ ለለምለም እሷ በከፈተችው መንገድ ሁሉ ታማሚ ሆነ፣ ሁሉ ታከማ፣ ሁሉ ሐኪም ቤት ጉድን አየ። ወዮ አብርሽና ሂሩት ደግሞ አብሮ ነው ተኙት። ሐኪም ቤቱም አብሮ ነው እንደሚያስተኙት። ወዮ ወዮ። ራህሙን ደግሞ ማን ጨመረው? እሱም ደግሞ ብሩኬን አስመታሉ። ማን ነው የምትሉ ሰውን ደግሞ ጥርሱ ላይ ፕላስቲክ ለጥፎ በ3 ቀን ተሻለ። ሐኪም ቤት ተኝቶ ነበረ። አጥሚት እየተሰራ ነበረ ሰውየው። በ3 ቀን ተሽሎ ሀይሚን ደግሞ 100,000 ሰብስክራይብ ገብቻለሁ ብሎ ወርቅ ምናምን ሲሸልማት ነበረ። ወዮ በላቸው። በነገራችን ላይ ዩቱቡ በጣም ተጣጽዟል እና ሀይሚም እና ብሩኬ ምናምን ሌላ ቦታ ተመካክሮ መጥቶ እንደገና እኛ ላይ ድራማ ይሰራሉ። አብርሽም እንደዚህ የሰው ግቢ ሄደ ቁጭ ብላ ምስቴ ነች እዚህ ግቢ ያለችው ክፈቱልኝ ቋቋጭ ይላሉ። ወይኔ እንደምታይ ንቀራል። እኔ በረገናችን ላይ ለራሴ መስራት አልተመቸኝም እንጂ እነሱን በደንብ ነው ማያቸው። ሙሉ ቪዲዮ ላይም ግን ጅማሬ ላይ የሚሆንና የሆነ ቲክቶክ ላይ ሲቆራረጥ ምናምን አንዴ ሰው እንዴት ነው ወዲህ ነው የምታስቡት? ያቺኛም ደግሞ በአብርሽ ምክንያት ታማየው ግሉኮስ ምናምን ተሰክቶላታል። ያቺም በማን ምክንያት ነው? ሀይሚም በብሩኬ ምክንያት ነው። ፉአድም በፍቅርት ምክንያት ነው። ሌላስ ማን ነው? ወዮ ጉዳት በዛባቸው እኮ እነዚህ ልጆች። እናንተ አታሳክሙም? አናሳክሙም? አንረዳዳም? ኢትዮጵያኖች ለመቼ ነው እንዴ? ተወፊቁም ተፈንክተው ነው እንዴ? እናንተ ቲክቶከሮች ደግሞ ማታመጡ የለም። እነሱንም እንዴት እንደምታበጥሩት እንዴት እንደምታውቋቸው። የቤቱ ብል ልብስ አይቀርም፣ ማስታጠቢያ አይቀርም። ምን ቀረ? ወይ ገለቴ ምን ቀረ? ሁሉም በቃ ታሟል ማለት ነው። ሁሉም ጤነኛ አይደሉም ማለት ነው። ወይኔ አብርሽማ ፌንት ነው መሰለኝ ሰራ። አይ 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 የ60 ብር ግሉኮስ እጃቸው ላይ እየሰኩ በቃ የኛን መከራ በሉናላ። 60 ብር እኮ ነው እጅ ላይ የምታስረው 60 ብር ለምጥ ለያዛት ሴትና በጣም ህመም ለጠነሰው ነው የምሰጠው። እነሱም ህመማቸው በጣም ከባድ ስለሆነ ይሰጣቸዋል። ወይ ጉድ! እና ቤተሰብ ይሄን ይመስላል እንግዲህ። እነዚህ ታማሚዎች እናሳክማቸው፣ እርዳታ እናደርግላቸው። በእነሱ ገንዘብማ እንደዚህ መጎዳት የለባቸው። እኛም መድረስ አለብን። ለቤት አዲስ ሆናችሁ ላይ ሼር፣ ሰብስክራይብ አድርጉ። ሰላማችሁ ይብዛ።